እሺ ያርብ ሰርም ማይመቸኝም ቀዳሜ ማይመቸኝም ምንድነው ማይመችህ ልክ ልታቅ ያሳቸው ታገኝ እኔም አሁን ለምሳሌ ኒካው ላይ ምኑ ላይ እኔ አልነበርኩኝም ሲጣሉ ነው ሽምግልናው ላይ ገባሁት አብረህ ከመጀመሪያ ጀምሮ ይሄን ጉዳይ የጀመርከው አንተ ነህ መገኘት አለብህ አይመቸኝም ሲል ድጋሜ ደውዬ ምንድነው ያልኩት ቀጥታ ቪዲዮ ሰርቼ ትልልቅ ሚዲያ ላላቸው ሰዎች ሼር አደርጋለሁ ቪዲዮ ላይ እንገናኝ ነው ያልኩት ለቤትህ ለስራ መስጠት ከሆነ ቪዲዮ ላይ እንገናኝ ስለው ወዲያው እሳቸው ጋር ደወልና ኡስታዝ እያስፈራራኝ ነው ምንድነው ኡስታዝ እያስፈራራኝ ነው እና እርሶና እኔ መፍታት እየቻልን ለምንድነው ጉዳዩን ሌላ ሰው የሚሉት ምንም እንዳትፈሩ አዲስ አበባ ላይ ሆነው እርሶ ላይ ማንኛውም ሰው አስፈራራለሁ ቢል ጉዳት አደርሳለሁ ቢል እነሱ ጋር ያለ እሳት እኛም ጋር አለ በዚህ ጉዳይ ምንም እንዳያስቡ አባታችን ነው ሊላሂ ተዓላ እርሶን እንጠብቃለን ምንም እንዳይፈሩ አልኳቸው ከዛም በኋላ ያው ሲንደረደር መጣ ያኛው አልተገኘም ከዛም በኋላ ፋሚሊ ቤተሰቦቿ ተገኙ የሷ ያክስት ልጅ ነው ያጎት ልጅ እህቷ ቤት ነው ወደ ቦሌ ሚካኤል አካባቢ ነው ሽምግልና የተደረገው በቃ እንግዲህ ሰው አብሮ ሲኖር እንግዲህ መስማማት እንዳለ ሁላ አለመግባባትም አለ ቤተሰቦቿ አላህ ይጨምርላቸው በጣም ጥሩ ናቸው ምርጥ ናቸው ምንድነው ያሉት እንግዲህ ሀጂ አንድ ነገር ማድረግ ይችላል ወይ እርሷን አዲስ አበባ ማኖር ይችላል ወይ እርሷን አዲስ አበባ ማኖር ይችላል ወይ ብለውላቸው አይ እኔ አዲስ አበባ ማኖር አልችልም መጀመሪያም በዚህ ጉዳይ ላይ ተነጋግረናል አሁን ደግሞ ስለመስማማቱና ስለመታረቁ ሳይሆን እኔ ማውራት እንፈልገው ይሄን ጉዳይ በሰላም ጨርሰን በሰላም መለያየት ነው በሚለው ተባለ ኦኬ እሺ እንደዛ ከሆነ እንግዲህ ሴት ልጅ ነች ያው የመህርም ገንዘብ አለ ለሞራሏም እንግዲህ ጥላ ያወጣችው እሷ ነች በሸሪዓ ጥላ ያወጣች ሴት ሁክሙ ምንድነው ያው ዑለማዎች ያውቁታል ስለ ዲን የሚያውቁ ሰዎች ያውቁታል ጥላ ነው ያወጣችው ማለት ነው ከዛ ችግር የለውም እከፍላለሁኝ አሉ የማሯን ሰጣለሁኝ እንደገና ደግሞ የሞራል ብለው እሳቸው 5000 ብር ጀመሩ አንድ ጓደኛቸው ደግሞ እኔ ላግዘውት ብሎ ያው አሁን ምንም ይሄ ቅንብር የለውም ይሄ የተደረሰ ነገር አይደለም ዳይሬክተር የለውም አሁን እዚህ ጋር የምናወራው ነገር ኦኬ እንደዛ ከሆነ እኔ ላግዘውት ብሎ 5000 ብር ሲሰጣቸው አንድ አባባቸው አንድ ጓደኛቸው ኖ አልፈልግም ለሷ ጨምሩላት አሉ በአጠቃላይ ወደ 15000 ብር ሰጥቶ ለሰርጉ ለፕሮግራሙ ያወጡት ለያንዳንዱ ነገር ያደረጉት እስከ 60000 ብር ነው እሳቸው ቻርጅ ተደረጉት ይሄን እሳቸውን መጠየቅ ትችላላችሁ አሁን ይሄን እሳቸው አላወሩትም እኔ ግን እናገራለሁ ምክንያቱም ዛሬ በስልክ ነግረውኛል ይሄን ነገር የሰርጉን ወጪ እነሱ ራሳቸው ነው የሸፈኑት በዛ ላይ ደግሞ ሰርት ኬዝ አለባቸው የልብ ህመም አለባቸው አሁን ለህክምና ዱባይ ነው ያሉት ያለው እንትም የተከሰተው ነገር ይሄ ነው ህንድ ነው ያሉት ህንድ ነው አይ ዱባይ አይደለም እንትን ነው ሰብኮሊሳን ነው ህንድ ነው ያሉት ሲሄዱም ኤርፖርት ሆነው ደውሎልኝ እንደዚህ ነገር ነው ያለው ኡስታዝ ቪዲዮ ሰርቼ ሊሄዱ ይችላል ነው እኛ ሙስሊሞች አደባባይ መውጣት የለብንም በዚህ ጉዳዩን ዝም ካሉና አርፈው ከተቀመጡ በቃ እርሶም ዝም በሉ እንኳን በሰላም ጉዳዩ ተቋጨሎት ተዋቸው እነሱ ጀዛቸውን ካላህ ያገኛሉ ብዬ እሳቸውን በማረጋጋት እስከዛ ሰዓት ድረስ የሆነው ይሄ ነው እና ሰሞኑን ባዩት ቪዲዮ መቼም ህመምህን ስሜቱን ከሰዎች ከሚናገሩት አስተያየት ከሚሰጡት የበለጠ ህመሙን ታሙ يعني لا تسأل الطبيب بل اسأل المجرب ነው بل اسأل المجرب ታሙ ያየውን ቆስሎ ያየውን ጠይቀው ነው ህመሙን ስለሚያውቁት ይሄ ጉዳይ ሰሞኑን ሶሻል ሚዲያ ላይ ሲንቀሳቀስ አልቻሉም አንተ ጋር ብቅ ብለው ህመማቸውን ተናግረዋል በተናገሩት ነገር ላይ አንድም ስህተት የለውም እሳቸው ሲጀምር ስለሷ አላነሱምም አላወሩምም ሌላው ይቅርና እንደ ኢስላም እንደ ሙስሊም ሀያ ልናደርግላቸው ይገባል እኮ መላእክም አላህም እኮ ሀያ ያደርጋል እኮ ለሽበት አይደለም እንዴ البركة مع أكابركم بمالت نبينا عليه الصلاة والسلام تناقروا من لم يرحم صغيرنا ويوقر كبيرنا فليس منا سهلتنا نشوچاچن ያላዘነ ታላላቆቻችንን ያላከበረ ከኛ አይደለም እሱ
አንተ እየተባለ በሳቸው ላይ ቪዲዮ መስራት እጅግ በጣም ይሄ አግባብ ያልሆነና ከአኽላቅ ከስነ ባህሪ ያልሆነ ነው ብዬላለሁኝ። በሽምግልናው ሂደት ላይ የተፈጸመው የሆነው ሀቅ በአጠቃላይ ይሄ ነው። እንግዲህ በሷና በሳቸው ማለም የነበረው ሁኔታ ይሄ ነው ብዬ ነው ብለው ሌላውን እህቶች ያወሩበታል። ጊዜ ሰጣችሁ እድሉን ሰጣችሁኝ ስላዳመጣችሁኝ በጣም አመሰግናለሁ። በማንኛውም ነገር ኢንሻአላህ ከሀጂ ጎን ከሀቅ ጎን እንቆማለን። አላህ ሀቁን ያውጣል። አሚን ኡስታዝ አንተም ባረከላሁ ፊክ በጣም ነው የምናመሰግነው። ጀዛከላህ ኸይር። እንግዲህ ጊዜን ወቅትን ሰጥተህ መጥተህ ያለው ሁኔታ ይሄን ይመስላል ብለህ እዚህ ጋር ስለተገኘህ በጣም ነው የምናመሰግነው። ጀዛከላህ ኸይር ኡስታዝ። እንግዲህ እንደሰማችሁት ነው ያ ጀማ ሀያት ወጣች። ማኪም እንግዲህ ብዙ መረጃ ልከውልኛል እህቶቼ። አሁንም ሪማስ መረጃ እየተቀበልሽ ነው። መረጃዎቹን አምጪ። መረጃዎቹን እኔ እንዳለ ሰብስቤ አንድ ጠቅላላ አርግቼ ዋና የተናገሩትን ብር የተጠየቁበትን ለምንድን ነው እነዚህ ልጆችን አረብ ቤት ሰርተው ለፍተው እያገኙ አባል ሆኖ ግቡ ከዛ ደግሞ 100,000 ብር አምጡ ብሎ የሚጠይቁ 100,000 ብር ለምንድን ነው 100,000 ብር? እነዚህ አረብ ሀገር የሰሩቶቻችን የአራት ወር ደሞዛቸው ነው በትንሹ 4 ወር። ለምንድን ነው 100,000 ብር የሚከፍሉ? 100,000 ብር በጣም ብዙ ብር ነው። በጣም ብዙ ብር ነው። ኢትዮጵያ ላይ 100,000 ብር ብዙ ነው። ስለዚህ በዚህ ብር እነሱ ምንድን ነው ይሄን ያህል የሚያደርጉበት? ምንድን ነው ሰውን ይደሩበታል? ሰው እነሱ ማጋያኘት ብቻ ነው አይደል እንዴ ስራቸው አይደል? ሰውን ከተጋኘ በኋላ ወጪውን የሰርጉን ወጪ እነሱ ነው የሚሸፍኑት። የኔ ጥያቄ ለኔ ጥያቄ ወጪውን እንደሰማነው ከሆነ የሰርጉን ወጪ ሀጂያውን የሸፈኑት አይደል? ስለዚህ ወጪ አልወጡም እነሱ ማለት ነው። ሀጂያውን ነው የሰርጉን የለገሱት በራሳቸው ወጪ። ስለዚህ ለምንድነው እነዚህ ሰዎች ከእህቶቻችን 100,000 ብር የሚቀበሉት? ያ ብር የት ነው የሚሄደው? እና ይሄንም መረጃ እንፈልጋለን። ትናንትና ወጣችሁ ልጅቷን አምጥታችሁ መረጃ ቪዲዮ እንደሰራችሁ እንደዚህ ያለችው ዛሬ ደግሞ ይሄን ብር የት እንዳዋላችሁት ይሄን ብር እንዳንድ ያወጣችሁ ወጣችሁ ከነ ዩኒቨርሲቲ አሳዩና ለማህበረሰቡ